አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የራህመት ያይቋ ቤተሰቦች እንዲሁም ሰላም ብያለሁ። ክርስቲያን እህት ወንድሞቼ በያላችሁበት እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ውድ የእስልምና እምነት ተከታዮች እንኳን ለታላቁ ለረመዳን አደረሳችሁ። እንግዲህ ድምጼ ጉፋን ይዞኛል፣ ለጠራቱ ይቅርታ። ዛሬ እንግዲህ የመጀመሪያው የረመዳን ለፍጡር የሚሆን ማህለብያና ጀሊ ነው የምሰራው። ማህለብያና ጀሊ ነው። አሁን መጀመሪያ ጀሊ ስትሮበሪ ነው የምሰራው። ስትሮበሪ ቻት አንዲት ሀባ ስትሮበሪ ቱትም አለ ስትሮበሪም ያን የምትፈልጉትን ትሰራላችሁ። የኔ ግን ስትሮበሪ ነው ወይም ደግሞ ፈራውላ ነው። እዚህ ጋር አንድ ስኒ የቡና ስኒ ስኳር አለኝ ጨምረዋለሁ እዚህ ጋር። ከዛ ቀጥዬ ደግሞ ስትሮበሪዋን እንግዲህ ከውስጥ ያለችው ይቺ ናት ስትሮበሪዋ ማለት ነው። እቺን ጨምራለሁ። ምንም የሚጨመር ነገር የለም ከስኳርና ከስትሮበሪዋ ውጭ ምንም አይጨመርም። ውሃ እናሞቃለን። ውሃ ካሞቅን በኋላ መጠኑን ገመት አድርገን ሙቅ ውሃ መጨመር ነው። አድርገን ሙቅ ውሃ መጨመር ነው። ጄሊ ማለት ነው። ያኔ ጄሊ እንድናረገው ከዛ መጠን አድርገን በበቃው አድርገን ወደ ፍሪጅ ማስገባት ምን በቃ ቀላል ነው። ኖርማል ነው ይሄ ማለት ነው። ይሄ እንግዲህ ብዙ አይነት የጄሊ አሰራር አለ። እኔ ግን በአጭሩ በቀላሉ ነው የምሰራው። ቤት እንደሚወዱት የኔ አሰሪዎች እንደሚወዱት ነው የምሰራው። ሌላም በስኒ አድርገን የተለያዩ እቃዎችና ስታይል መስራት እንችላለን። እኔ ግን በዚህ መልኩ ነው የምሰራው። ጄሊ ስትሮበሪ ጄሊ ማለት ነው። በቃ አሁን ሙቅ ውሃ ነው። ያን ሙቅ ውሃውን ገመት ማድረግ ትችላላችሁ። 2 ብርጭቆ 3 ብርጭቆ በቃ ለሐሰብ እናስ እንደ ሰዎቻችሁ ማለት ነው። እንደ ሰዎቻችሁ ብዛት እኔ አንዲት ስትሮበሪ ስለሆነ ለአንዲት 3 ብርጭቆ ነው ያረኩት። 3 ብርጭቆ እንግዲህ በቃ 2ም ማረግ ትችላላችሁ። ያን 2 ስትሮበሪ 3ም ወይም ደግሞ ፈራውላ እንደ ቤተሰቡ መጠን ማለት ነው። እኔ ለዛሬው እንግዲህ አይመጣብኝም። በቃ ትንሽ ነው የምሰራው። ግን እንግዲህ ያለበት ወይም ደግሞ ብዙ ፋሚሊ ያለበት ሰው ቢያንስ 2-3 ስትሮበሪ መስራት ግድ ነው። እሺ ቤተሰብ እንደዚህ ካረግን በኋላ በጭልፋም ሆነ እቃውን ማስተን ሆነ በእንደዚህ በስትሮበሪ ማረጊያችን ላይ ወይም ጄሊ የምናረግባት ሳህን ላይ ወይም ደግሞ ኮብ ላይ እንደዚህ እንጨምራታለን። ከዛ ወደ ፍሪጅ መጨመር ነው። ማታ ከመቅለብ በኋላ ወይም ማታ 1 ሰዓት 2 ሰዓት ላይ ያኔ ቅዝቅዝ ብሎ እርግት ብሎ እናገኘዋል ማለት ነው። ጄሊ ሆኖ ይገኛል። የኔ መቼም ጄሊ የማያውቅ የለም። ምናልባት አዲስ የምትሆኑ ወይም ደግሞ ሰርታችሁ የማታውቁ እህቶች ለእናንተ ነው የምታውቁት፣ ታውቃላችሁ። በተለያየ እቃ ላይ ማድረግ እንችላለን። ያኔ ፍሪጅ የሚገባ ኮብ ወይም ብርጭቆ የተለያዩ ዲዛይኖች አሉ። በሱ ላይ ማድረግ እንችላለን። በቃ እንደዛ አድርገን ባጭሩ ጄሊ ሰራ ማለት ነው። ቀላል ነው። ምንም የሚጨመር ነገር የለም። የሚካበር ነገር አይደለም። ቀላል ነው። በሲኒያም አድርገን በብስኩት መስራት እንችላለን። እኔ ግን በቀላሉ በዚህ አይነት ነው የሰራሁት። ይሄ አድርገን እኩል እናካፍለዋለን። እንደዛ አድርገን ጄሊ ሰራ ማለት ነው። እንደዛ አድርገን እቺ ትርፍ ናት። ያኔ አንዲት ስትሮበሪ ስለሆነች እቺ አልተጨመረባትም ማለት ነው። 5 ነው የሰራሁት። በዚህ አይነት 5 ጄሊ ሰርቻለሁኝ በዚህ መልኩ ማለት ነው። እሺ ቤተሰብ አሁን ደግሞ የምንሰራው ማህለብያ ነው። ማህለብያ ወይም ደግሞ ክሬማ የምንለው አሁንም 1 ስኒ 1 ስኳር አድርጌያለሁ። እንዲሁም ደግሞ
ሀሊብ ኒዶ መቼም ሀሊብ ኒዶ የማያውቅ የለም። ይሄ ሀሊብ ኒዶ አለ። እዚህ ደግሞ ካስተር አለ። ካስተር አለ። እዚህ ጋር 2 ማንኪያ አደርጋለሁ። ካስተር 2 ማንኪያ ካስተር አደርጋለሁ። እንትን መላጋውን ሞላ አድርጌ ማለት ነው። 2 ማንኪያ ካስተር እንዲሁም ደግሞ 2 ማንኪያ ትንሽ ጎዴል ያለ ሀሊብ ኒዶ አደርጋለሁኝ። ሀሊብ ኒዶ ይቅርታ ለካሜራ እንደዛ አደርጋለሁኝ። ያው እንግዲህ እንዲህ አሁንም ደግሜ የምነግራችሁ ነገር እንዲህ ቤተሰቡ ነው። ሁላችንም እንደምንሰራው እንዲህ ቤተሰቡ መጠን ይወስነዋል። ብዙም የምናረጋለን ከዚህም በታች የምናረጋለን። ግን ትንሽ ካስተሩ ትንሽ በዛ ማለት አለበት። ይሄ እንትን ምንድነው የአትክልት ካስተር ማለት ነው። ይሄ እንትን የአትክልት ነው። ይሄ ደግሞ ሀሊብ ኒዶ ነው። መቼም ሀሊብ ኒዶ የማያውቅ የለም። ሀሊብ ኒዶ ነው። ሌላ ደግሞ መጨረሻ ላይ የምናረጋት መጨረሻ ፓርት ላይ የምናረጋት ይቺ ሙዝ አለች። ሙዝ ጣዕሙ ሙዝ ነው። እሱ እናረግና ከዛ ትንሽ ቀዝቃዛ ውሃ እንጨምራለን። ትንሽ ቀዝቃዛ ውሃ በትንሹ ቀዝቃዛ ውሃ እንጨምርና ትንሽ እናዋህደዋለን። ስኳሩን ካስተሩን ወይም ደግሞ ሀሊብ ኒዶን በትንሹ ቀዝቃዛ ውሃ እናዋህደዋለን። ምክንያቱም ያው የሚሆነው የሚሰራው በሙቅ ውሃ ነው። ግን መጀመሪያ በቀዝቃዛ ውሃ ታላሟማ ነው ስኳሩን ወይም ደግሞ ካላቀላቀልነው ሙቅ ውሃውን ከጨመርንበት ሊሆን ይጓጉላል ወይም ደግሞ ይቋቆርብናል ማለት ነው። ይቋቆርብናል። ስለዚህ መጀመሪያ በትንሹ ቀዝቃዛ ውሃ ጨምርና እንደዚህ እናቀላቅለዋለን። ከዛ ቀጥለን ደግሞ ሙቅ ውሃ አሁንም ደግሞ ሙቅ ውሃ የፈላ ውሃ ነው የምንጨምረው። የፈላ እንጨምራለን። አሁንም እንደ ቤተሰቡ መጠን ውሃውንም ሆነ ማንኛውም ነገር እኔ ግን በቃ 2 ኩባያ 3 ኩባያ አልልም። ገምት ነው የማደርገው። ከምታርገው እንጨምረው። አሁን እሳት ላይ 5 ደቂቃ እንጥደዋለን። እሺ ቤተሰብ እንግዲህ በዚህ መልኩ እየተንተከተከ ነው ማህለብያችን። በዚህ መልኩ እንደ ሽሮ የሆነ ሽሮ ተንሰራ እንደሚያሳየን እንትን ያኔ በቃ ውፍረቱም ቀጥነቱም እንደሱ በሱ እንትን አድርገን የምንሰራው። ለ5 ደቂቃ ተንተክትኳል ማህለብያችን። በዚህ መልኩ ተንተክትከነዋል። ከዛ ወደ መገለጫው እንጨምረዋለን። እሺ ቤተሰቦች አሁን ደግሞ ሙዟን እንጨምራታለን። ቅድም ያሳዩዋችኋል ሙዝ በዚህ መልኩ እንጨምራታለን። ያኔ ሙዙ በቃ እንዲጣፍጥ ወይም ደግሞ ጣሚች ማለት ናት። አሁን እንጨምረዋለን። ያቀላቅለን ሙዙን በቃ ሽሮ እንደምናፈላው እንደሱ መጠን ነው የምናረገው። በጣምም ሳይወፍር ምክንያቱም ተቀኑ ወደ 8 ሰዓት ስለሆነ እስከ ማታ 2 ሰዓት ድረስ ያኔ ቆንጆ ይሆናል ማለት ነው። እስከ ማታ 2 ሰዓት 3 ሰዓት ድረስ ያኔ በጥሩ ሁኔታ ላይ ይሆናል። እንዳርገን ጨምረዋለን። በየእንትኑ እንዳርገን ጨምራለን። ቢያንስ በቃ ግማሽ ቢሆን ችግር የለውም። ይሄ ማህለብያ ነው። የቀደሙ ደግሞ ጄሊ ወይም ስትሮበሪ ነው። እንደዛ አድርገን ያኔ ብዙ ሲወፍር ሲበሉት በጣም ይደብራል። እንደሆነ በጣም ሲወፍር ማለት ነው። በቃ ጥሩ አይደለም። ብዙም ሳይወፍር ብዙም ሳይቀጥር መካከለኛ ማታ ድረስ ይወፍራል። ያኔ ፍሪጅ ሲገባ ማለት ነው። በዚህ መልኩ ጨምረዋለሁ። እንግዲህ እንደየቤታችን ነው ምን የሚለያየው ስራው እንደየቤቱ ሁሉም እንደየቤቱ እንደየሙያው ይሰራል ወይም ደግሞ እንደሚያውቁት ማለት ነው። በዚህ መልኩ ሰርቻለሁ። እንግዲህ ጄሊና ማህለብያ ለመጀመሪያ ለሮመዳን እንደዚህ ሰርቻለሁኝ። ያኔ ትንሽ ነው ቤት ያሉት ለዛሬው እንግዲህ የለም ብያቸዋለሁ። ግን እየፈለገ ከዚህ ላይ የሆነ እንትን ምንድነው የሆነ የሚነሰነስ ነገር አለ። ምንድን ነበር ስሙ? ጆዝ ህንዲ ነው። ጆዝ ህንዲ የሚባል የሆነ ዲቆት ነገር አለ። ጆዝ ህንዲ እሱ ከላይ የሚያረግም አለ የማያረግም አለ።
ያ እንደ ፍላጎታችሁ እና ይሄን ይመስላል። የዛሬው እንግዲህ ሁላችሁም ማስተያየት ታላችሁ አስተያየታችሁን ጻፉልኝ። የማስተካከለው ካለ አስተካከላለሁኝ ወይም ደግሞ ጥሩ ነው ታላችሁ ጥሩ ኮሜንት ጻፉልኝ እና ሁላችንም ራሳችንን ጠብቅ ቀስ ብለን መስራት አለብን። ያው መጀመሪያ ራስን ነው የሚቀድመው። የሆነ ችግር እንዳይፈጠርብን ጋዝ እንዲያቃጥለን ፍሮን እንዲያቃጥለን ዘይት እንዳይደፋብን ሁላችንም ተጠንቅቀን በአረብ ሀገር የምንገኝ እህቶቼ ወይም ወንድሞቼ ቀስ ብለን መስራት ይገባናል ማለት ነው። ሰው ሲያፈጥር ማፍጠር አለብን። ስሁርም እንደዚሁ ያስሩ እኛም ማሰር አለብን። በቃ ቀስ ብለን መስራት አለብን። እንደዚህ በቃ እንትን ረፈደ ወይም ደግሞ ሰዓት ሄደብን ብለን ያላግባብ ፍጥነት እንጨምራለን ስንል ሌላ አደጋ ላይ እንዳንወድቅ ራሳችንን ጠብቅ። ያው የምታውኝ እኔ በዚህ 2 ቀን ትንሽ እጄን መረቅ ስለተደፋብኝ በጣም ነው የሚያስቸግረው በሰው ቤት ማለት ነው። እረፍት ስለሌለን እረፉ ወይም ታማችኋል የሚለን ስለሌለ ራሳችን መጠበቅ አለብን። ማንም አይጠበቅልንም። እኛ በአረቦች የሚወዱን በቃ ጤነኛ ስንሆን ደህና ስንሆን ነው እንጂ በቃ ከታመምን ለአንድ ሰዓት እንኳን በቃ አይወዱንም። በቃ ሲጀመር አይፈልጉንም፣ ይጠሉናል ማለት ነው። እና ለማንኛውም የዛሬው ስራ ይህን ይመስላል። ከወደዳችሁት ላይክ አድርጉ፣ ሸር አድርጉ። ሁላችንን በርታ። አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ ውስጥ የምንገናኝ ቸር ዋሉልኝ።